አንድን ቤት ሌክዠሪ የምንለው ብር ስለወጣበት ብቻ ነው። ሌክዠሪ ከሚያስብሉት ምክንያቶች ዛሬ 6ቱን እነግራችኋለሁ። አብራችሁን ቆዩ። ቤታችን ሌክዠሪ ከሚያስብሉት አንደኛው ቦታ አጠቃቀማችን ወይ ደግሞ ስፔስ ኦሪየንቴሽን የምንለው ነው። በቂ የሆነ አየር መግባት አለበት፣ የተፈጥሮ ብርሃን ወይ ደግሞ ናቹራል ላይት መግባት አለበት። ያንን እንዲሆን ደግሞ መስኮትና በር ስንከፍት ይሄንን ታሳቢ አድርገን መስራት ይኖርብናል። እዚህ ላይ እንደምታዩት ይሄንን ስታዩት የትኛው ነው ሌክዠሪ የሚመስለው? ስለዚህ ኦፕኒንግ ላይ ቤታችን ላይ በጣም ትልቅ ለውጥ ስለሚያሳይ እሱ ላይ ጥንቃቄ ያስፈልጋል። ሌላኛው ሲሊንግ ሃይታችን ነው። ሲሊንግ ሃይታችን ደግሞ ሚኒመም 2.7 ሜትር ቢሆን ይመከራል። ከዛ ባያጥር ከተቻለም ከፍ ማለት ይችላል። ታዲያ ከፍ ስናደርግ ስፔሳችንን ማየት አለብን። ጠበብ ያለ ቦታ ላይ ሲሊንግ ሃይታችን ብቻ ከፍ ካደረግነው ልክ እዚህ ጋር የምታዩት አይነት ስሜት ስለሚሰጠን ሌክዠሪ መሆኑ ይቀራል። ጠበብ ያለ ቦታ ካለን እንዴት ሌክዠሪ ማስመሰል እንችላለን? ለምሳሌ 2 ቤት ካለ በ4 ሜትር በኩል መስተዋት ብናደርግበት የሁለቱን ሪፍሌክት ስለሚያደርገው ሰፋ አድርጎ ያሳየናል። ስለዚህ እንደ ዎል አርቶች መስታወቶችን እየተጠቀማችሁ ስፔሳችሁ ሰፋ ማድረግ ትችላላችሁ። ሁለተኛ ማቴሪያል ታይፕ ኤንድ ኳሊቲ፣ የምንጠቀማቸው ማቴሪያሎች ጥራትና አይነቶች። ምን አይነት ሴራሚክ ነው የምንጠቀመው? ኤስሲፒሲ ከሆነ ፐርኬ ከሆነ የእነሱን ኳሊቲ ቤታችን ሌክዠሪ እንዲሆንም እንደማይሆንም ስለሚያደርጉ እሱ ላይ በጣም ጥንቃቄ ያስፈልጋል። ባዝሩም ላይ የምንጠቀማቸው ሴራሚኮች ከከለር ምርጫ አንጻር፣ ለምሳሌ ባዝሩም ላይ ወጥ የሆነ ሴራሚክ ብንጠቀም የበለጠ ሰፋ ያለና ሌክዠሪ ሉክ ይሰጠናል። ካልሆነ ደግሞ ከሁለት ያልበለጠ የሴራሚክ አይነቶች መጠቀም እንችላለን። ሌላኛው ደግሞ ፈርኒቸር ሳይዞች ናቸው። አንዳንድ ጊዜ የሆነ ጎረቤታችን ላይ ያየነው የወደድነው ፈርኒቸር ነው የምንገዛው፣ ለስፔሳችን የማይመጥ ነው። ስለዚህ ቦታችንን በልኬቱ ቲቪ ስታንድም ዳይኒንግም ሶፋም ስናሰራ ቦታችንን የሚመጥን ፈርኒቸር ነው መምረጥ ያለብን። ማነስም መተለቅም የለበትም። ስለዚህ ፕሮፖርሽኑ የጠበቀ ፈርኒቸር ስናስገባ ቤታችንን ሌክዠሪ ያስመስልናል ማለት ነው። በተጨማሪ ፈርኒቸር ፊኒሽንግ ጥንቅቅ ተደርጎ መሰራት ይኖርበታል። ብዙ ጊዜ የምናየው ጥሩ ኳሊቲ ያለው ማቴሪያል የሆነና ፊኒሽንግ ላይ ስለሚበላሽ ቤታችንን ሌክዠሪ መሆኑን ያስቀርብናል። ስለዚህ እሱ ላይ ጥንቃቄ ማድረግ አለብን። ጎበዝ የሆነ ሙያተኛ ላይ መርጠን ማሰራት ይኖርብናል። ሶስተኛ ደግሞ ላይቲንግ ወይ ደግሞ የመብራት አጠቃቀም ነው። ከዚህ በፊት መብራት የምንጠቀመው ቤታችን እንዳይጨልም ለብርሃን ብቻ ነበረ። ግን እንደ አክሰንት ላይት ፈርኒቸሮችን በደንብ አጉልቶ እንዲያሳይልን ሃይላይት እንዲሰጠን እየተጠቀምንበት ነው። ስለዚህ ከቲቪ ስታንድ ፈርኒቸር ፍሬሞችን በደንብ ኤምፋሳይዝ እንዲያደርግልን ቆንጆ አድርገን መጠቀም ይኖርብናል። ይህን ስንል ግን መብዛትም ማነስም የለበትም። አራተኛ የምንጠቀመው የቀለም አይነት። አንዳንድ ቦታዎች እናያለን 4-5 አይነቶች ቀለም ይጠቀምና በጣም ዲስትራክሽን ይፈጥራል። ያው ዳይኒንግ፣ ሳሎን፣ ኪችን የተለያዩ ቀለሞች እንጠቀማለን። ይሄ ደግሞ ቤታችን በጣም እንዲወርድ ያደርጋል። ስለዚህ ከተቻለ አንድ አይነት ቀለም መጠቀም፣ ካልሆነ ደግሞ አንድ ቤት ላይ ከ3 ያልበዛ ቀለሞች መጠቀም ይኖርብናል። አምስተኛ የግድግዳ ፍሬሞችን መጠቀም። ብዙ ጊዜ ፈርኒቸራችን እናሳምራለን፣ መሬታችን ግን ግድግዳው ኢግኖር እናደርገዋለን፣ ልክ እንደዚህኛው እንደምታይ። ስለዚህ ሌክዠሪ እንዲሆን የሚያማምሩ ፍሬሞች፣ ዎል አርቶች፣ ኮንሶሎችን መጠቀም እንችላለን። እነዚህን ስንሰቅል ደግሞ በዘፈቀደ ሳይሆን የራሳቸው ስታንዳርድ አለ። ለምሳሌ ፍሬማችን ስንሰቅል አቨሬጅ የሰው አይን እይታ ከሜትር 45 እስከ ሜትር 50 ስለሆነ የፍሬማችን ሴንተር ከሜትር 45 እስከ ሜትር 50 ባለው ነው መስቀል ያለብን። ከሶፋ ጀርባ ኮንሶል ላይ የምንሰቅል ከሆነ ደግሞ ከጫፉ ከ20 እስከ 25 ሳንቲ ከፍ ብለን ፍሬማችን ማስቀመጥ ይኖርብናል። ከፍም ዝቅም ስናደርገው ቤታችን ሌክዠሪ እንዳይሆን ስለሚያደርገው ማለት ነው። ዎል አርት ስንጠቀም ደግሞ ልክ እንደዚህኛው መብዛት የለበትም ማለት ነው። በቂ የሆነ ፍሬሞች ብቻ ነው መጠቀም ያለብን። ስድስተኛ የምንጠቀመው የመጋረጃና የምንጣፍ አይነት ነው እና ደግሞ ሳይዛቸው። መጋረጃችን ስንሰቅል በመስኮቱ ልክ ሳይሆን ጣሪያ ላይ ከፍ አድርገን ነው መስቀል ያለብን። ልክ እንደዚህ በመስኮቱ ልክ ከሆነ የምንሰቅለው ሩም ሃይታችን ያሳጠርብናል፣ ውበቱም ያበላሽብናል። ስለዚህ እንደዚህኛው ሳይሆን እንደዚህኛው ነው መስቀል ያለብን ማለት ነው። ሌላኛው የምንጠቀመው የምንጣፍ አይነትና ሳይዝ ነው። በጣም ፓተርን የበዛበት የሚረብሽ መሆን የለበትም። በጣም ሲምፕል መሆን አለበት ምንጣፋችን። ለምሳሌ ይህንን እዩት። ይህንን ደግሞ እዩት። የትኛው ነው ቤታችን ሌክዠሪ የሚያስብለው? ሌላኛው ደግሞ ሳይዙ መተለቅም ማነስም የለበትም። የመጀመሪያው የሶፋችን እግር ምንጣፉ ድረስ ከሆነ ያንን በቂ ነው። በዚህ ልክ መሆን ይኖርበታል ማለት ነው። ስለዚህ እነዚህ 6 ቲፖችን ተጠቅመን ቤታችን ሌክዠሪ ማስመሰል እንችላለን። ለእነዚህ አይነት የኢንቴሪየር ዲዛይን ሆነ የኮንስትራክሽን ቲፖች እንዲደርሳችሁ ቻናላችን ሼር እና ሰብስክራይብ አድርጉ። ባይ